የሰውነትን ውፍረት ከመቆጣጠር እስከ ስንፈተ ወሲብ መድኃኒትነት የሚያገለግለው ነጭ ሽንኩርት በየጊዜው ለትንሹም ለትልቁም ህመም ሁሌ መድኃኒት እየወሰዱ ኩላሊትዎን፣ ጨጓራውን እንዲሁም ሌሎች አካልዎን ለምን ብለው ለከፋ ህመም ይዳርጋሉ። ሳይቃጠል በቅጣል እንደሚባለው ሳይታመሙ ሰው እጅም ላይ ሳይወድቁ አልጋም ላይ ሳይወድቁ ድንቅ በሆነ ተፈጥሯዊ ነገሮችና የአካል ብቃት እንቅስቃሴዎችን በማድረግ ጤናዎትን ቀድሞ ይጠብቁ እያልን ነጭ ሽንኩርት አጄብ ያሰኘንን ለጤና ያለውን ጥቅም የተለያዩ ጥናቶችን አገላብጠን አግኝተናል። ለካ ይህ ሁሉ ጥቅም አለው ብለን የተገረምንበትን የነጭ ሽንኩርት ጥቅም እንነግራችኋለን። ለቻናሉ አዲስ ከሆኑ የተለያዩ ጤናዎትን የሚመለከቱ ጉዳዮችና ትምህርቶች የሚቀርቡበት ቻናል ስለሆነ ሰብስክራይብ በማድረግ ቤተሰብ ሁኑ። ትምህርቱ ጠቃሚም ስለሆነ ላይክ፣ ሼር በማድረግ ለብዙዎች ተደራሽ ያድርጉ። ዛሬ በጣም በርካታ ከሆኑት የነጭ ሽንኩርት ጥቅሞች 12ቱን እነግራችኋለን። አንደኛና የመጀመሪያው ካንሰርን ለመከላከል ነው። የተለያዩ ጥናቶች እንዳረጋገጡት በነጭ ሽንኩርት ውስጥ ከ400 በላይ ንጥረ ነገሮች እንደሚገኙ ይታወቃል። በነጭ ሽንኩርት ውስጥ የሚገኘው ንጥረ ነገር የቱመር ሴሎችን ወይም እነዚህ ካንሰርን ዴቨሎፕ እንዲሆን የሚያደርጉት ካንሰር እንዲፈጠር የሚያደርጉ ሴሎችን እድገታቸውን ለመግታትና ወይም መጀመሪያውንም እድገቱም እንዳይፈጠር ካንሰሩም ከመጀመሪያውንም እንዳይፈጠር ለመከላከል ያግዛል። ከዚህም አለፍ ሲል በካንሰር ሴል የተጎዳ የሰውነትን ክፍል በፍጥነት ማገገም እንዲችል የማድረግም ከፍተኛ የሆነ አቅም አለው። ለዚህ ነው ነጭ ሽንኩርትን አዘውትሮ መመገብ ካንሰርን ለመከላከል ወሳኝና ዋነኛ መፍትሄ ነው የምንለው ማለት ነው። ሁለተኛው የነጭ ሽንኩርት ጥቅም ለአጥንት ህመም ነው። በመገጣጠሚያ አጥንት ላይ ለሚያጋጥም ህመም ነጭ ሽንኩርት ሁነኛ ተፈጥሯዊ መፍትሄ ነው። በተለይ እድሜ እየጨመረ ሲሄድ የመገጣጠሚያ አካባቢ ህመም እንደሚያጋጥም እየተመለከትን ነው። ለዚህም ተፈጥሯዊ መድኃኒት የሚሆነው ነጭ ሽንኩርት ነው። ነጭ ሽንኩርት ይህ የአጥንት ህመም ከመከሰቱ በፊት አስቀድሞ ለመከላከል እጅግ አደገኛና ወሳኝ መድኃኒት ሆኖ እናገኘዋለን። ሶስተኛው ለአይን ጥራት ነው። በሰልፈር የበለጸገው ነጭ ሽንኩርት ለአይናችን ሌንስ በአንቲኦክሲዳንትነት ያገለግላል። ይህም ጎጂ በሆኑ ተህዋሶች ምክንያት አይናችን ላይ ሊደርስ የሚችል ጉዳትን ይከላከላል። በተደጋጋሚ የአይን መቅላትም ለሚያጋጥማቸው ሰዎች ነጭ ሽንኩርት ሁነኛ መፍትሄ መሆኑን ጥናቶች ያሳያሉ። አራተኛው ለአፍ ጤና ነው። በነጭ ሽንኩርት ውስጥ የሚገኘው አሊሲን የተባለው ንጥረ ነገር የአፍን ጠረንና ጤናን ከሚያበላሹ ባክቴሪያዎች የመጠበቅ አቅሙ ከፍተኛ ነው። ነጭ ሽንኩርት በራሱ ደስ የማይል ሽታና የአፍ ጠረን ቢፈጥርም ያንን ግን በመታጠብና በብሩሽ ማስወገድ ይቻላል። ምክንያቱም ከጉዳቱ ጥቅሙ እጅግ የበዛና የበረከተ ስለሆነ ነው። ለዚህም ከነጭ ሽንኩርት የሚዘጋጁ የጥርስ ሳሙና ብሩሾችን መጠቀም መፍትሄ ይሆናል። አምስተኛ ለፀጉር ጤና ነጭ ሽንኩርት ሲሊኒየም የተባለ ንጥረ ነገር በውስጡ ስለያዘ በራስ ቅል ላይ የሚገኘውን የደም ዝውውር በመጨመር የፀጉር ስሮች የሚያስፈልጋቸውን ማዕድናት በበቂ ሁኔታ እንዲያገኙ ያደርጋቸዋል። ይህም በድርቀትና ተገቢውን የደም ዝውውር ካለማግኘት ለተሰበሩና ለረገፉ ፀጉሮች ሁነኛ መፍትሄ ሆኖ እናገኘዋለን። ስድስተኛ የሰውነት ክብደትን ለመቀነስ የሰውነት ክብደትም ሆነ አላስፈላጊ የሆነ ቦርጭ ለመቀነስ ሲታሰብ ከስፖርታዊ እንቅስቃሴ ቀጥሎ ሊታሰብ የሚገባው ነጭ ሽንኩርት ነው። በተለየ መልኩ በሆድ ዙሪያ ያሉ ስቦች እንዲጠፉ ያደርጋቸዋል። ምክንያቱም የምግብ መፈጨት ስርዓትን ስለሚያቀላጥፍም ጭምር ነው። በተለይ ሴቶች ከወሊድ በኋላ እድሜያቸው ከ40 በላይ እየጨመረ ሲመጣም ውፍረት ስለሚከሰት ነጭ ሽንኩርትን አዘውትረው እንዲጠቀሙ ይመከራል። ሰባተኛ ለወሲብ ህይወት ወይንም ለግንኙነት ነጭ ሽንኩርት ለወንድም ሆነ ለሴት ልጅ የወሲብ ፍላጎትን ለመጨመር በጣም ጠቃሚና ተመራጭ መፍትሄ ነው። ዋነኛ ምክንያቱም ነጭ ሽንኩርት የደም ዝውውርን የማፋጠን አቅሙ በጣም ከፍተኛ ስለሆነ ነው። አሊሲን የተሰኘው የነጭ ሽንኩርት ንጥረ ነገር በመራቢያ አካላት ዙሪያ የሚገኘውን የደም ዝውውር እንዲጨምር በማድረግ ለወሲብ የሚኖረንን ተነሳሽነት እንዲጨምር ያደርጋል። ይህም የወሲብ ፍላጎታቸው ደካማ ለሆኑ ሴቶች በጣም ጠቃሚ ሆኖ እናገኘዋለን። በብልት ዙሪያ የሚኖረንን እርጥበት እንደሚጨምር ተረጋግጧል። በተለያዩ ችግሮች ምክንያት የብልት መቆም ችግር ላለባቸው ወንዶችም ሁነኛ መፍትሄ ሆኖ ይገኛል። ነጭ ሽንኩርትን አዘውትሮ መመገብ ለዚህ ችግርም አጋዥ መፍትሄ ሆኖ እንደሚገኝ ሳይንስ አረጋግጧል። ስምንተኛ ጉንፋንን የመከላከል አቅሙ በጣም ከፍተኛ መሆኑ ነው። ነጭ ሽንኩርት ጉንፋንን የመከላከል አቅሙ እጅግ አደገኛ ነው። ልብ ማለት ያለብን ነገር ጉንፋን ከያዘን በኋላ መጠቀሙ ያን ያክል ውጤት አያመጣም። ነገር ግን ገና ጉንፋኑ ሲጀምረንና ምልክቶቹ ማየት ስንጀምር ነጭ ሽንኩርትን መጠቀም ከቻልን ጉንፋኑን በከፍተኛ ሁኔታ ማዳከምና
መመለስ እንችላለን ማለት ነው። ለዛም ነጭ ሽንኩርት ለጉንፋን ሁነኛ መፍትሄ ሆኖ ይቀመጣል ማለት ነው። 9ኛ ልክ አሁን ላይ በየፋርማሲው እንደሚገኙ አንቲባዮቲክስ መድኃኒቶች የመድኃኒነት ባህሪ ያለው ምክንያቱም በውስጡ አሊሲንን ስለያዘ ነው። ስለዚህ በተለያዩ ባክቴሪያል ኢንፌክሽኖች ስንጠቃ ነጭ ሽንኩርት እንደ መድኃኒት ሆኖ ያገለግላል ማለት ነው። 10ኛ በሽታ የመከላከል አቅማችንን ይጨምራል። ነጭ ሽንኩርት በጸረ ባክቴሪያ እና በጸረ ቫይረስ ባህሪነቱ የሚታወቅ ሲሆን ተላላፊ በሽታዎችን ለመከላከል ይረዳል። ስለዚህም ነጭ ሽንኩርትን አዘውትሮ መጠቀም በሽታ የመከላከል አቅማችንን ይጨምራል። ነጭ ሽንኩርት በአንቲኦክሲዳንት የበለጸገ ስለሆነ ይህም በሽታ የመከላከል አቅም ያላቸው ሴሎችን ከኦክሳይድ ጉዳት ለመጠበቅ ይረዳል። ይህም በሽታ የመከላከል አቅማቸውን ይጨምረዋል ማለት ነው። 11ኛ የደም ግፊትን ይቀንሳል። ምክንያቱም የደም ስሮቻችንን በማዝናናት የደም ዝውውራችን የተሻለ እንዲሆን ስለሚያደርገው ማለት ነው። 12ኛ የኮሌስትሮል መጠንን ይቀንሳል። ነጭ ሽንኩርት መጥፎ የኮሌስትሮል መጠን ወይም ኤልዲኤል የሚባለውን በመቀነስ ጥሩ የኮሌስትሮል መጠን ወይም ኤችዲኤል የሚባለውንም አብሮ እንዲቀንስ በማድረግ የኮሌስትሮል መጠንን ለመቀነስና ለማስተካከል ነጭ ሽንኩርት ወሳኝ ሆኖ እናገኘዋለን ማለት ነው። እስካሁን የነጭ ሽንኩርት ጥቅሞችን ከብዙ በጥቂቱ ለማየት ሞክረናል። አሁን ደግሞ ለነዚህ ሁሉ ጥቅሞች ነጭ ሽንኩርትን እንዴት እንመገብ የሚለውን ነገር አብረን እንመለከታለን። ዋናውና በላጩ ነገር ነጭ ሽንኩርትን በጥሬው መመገብ በጣም ይመከራል ማለት ነው። ምክንያቱም ነጭ ሽንኩርት እየበሰለ በሄደ ቁጥር ውስጡ ያሉ ማዕድናቶችን እያጣ ስለሚሄድ ማለት ነው። በጥሬው እንዴት እንመገብ የሚለውን አንደኛና የመጀመሪያው ምንድነው? ነጭ ሽንኩርትን ከውሃ ጋር በመቀላቀል ማለት ነው። የመጀመሪያው የምንጠቀመው 2 ፍሬ ነጭ ሽንኩርትን አዘጋጃለን። እሱን እንፈጨዋለን። ከፈጨነው በኋላ ከአንድ ብርጭቆ ውሃ ጋር እንቀላቅለውና እንዘፈዝፈዋለን ማለት ነው። ዘፍዝፈን ካሳደርነው በኋላ ጧጧት በባዶ ሆዱ መጠቀም እሱ በላጭ ነው። ለጣዕሙ እንዳያስቸግረን ከፈለግን 1 ማንኪያ ማር እንጨምርበታለን። ሁለተኛው በተለመደ ወይ መጠቀም ማለት ነው። ልክ ሁላችንም እንደምናደርገው ምግብ ላይ ጨምረን መጠቀም ማለት ነው። ግን ባይበስል የተሻለ ነው ማለት ነው። ብዙ ባይበስልና ባይቃጠል ለጤናችን በጣም ጠቃሚ የሚሆነው ያልበሰለው ቢሆን ተመራጭ ነው። ስለነበረን ቆይታ እናመሰግናለን። በቀጣይ በሌላ ቪዲዮ አዘጋጅተን እስከምንመጣ ድረስ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ተደራሽ እንዲሆን አድርሱ። በሌሎች ቪዲዮዎች እንገናኛለን። የሳምንት ሰው ይበለን። እስከ ሳምንት፣ መልካም ሳምንት።